ማደራሽ ይሰማል አይደል? ለይራ እሺ እኔም ፓትኒ ካደር ያለች እንትን ነው እየላቸው ቀረቡት ህዝብ ነው ታጋዩ ትላለች። እውነት ነው አይደል? የታገለ ያለ ህዝብ ነው አይደል? አዎ ሁላችንም ፋኖ ነው። ህዝብ ነው ታጋዩ ደፋ ቀና ብሎ ቀንከሌት ጠንፍሮ የተትረፈረፈ በቂምርት አዝምሮ ስራብ የሚያበላኝ ስጠማ የሚያጠጣኝ ስታረዝ አልብሶ ስቆስል የሚያወጣኝ አስታሞ የሚያድነኝ ስሰበር አጥኖ ህዝብ ነው ታጋዩ ከኛ በላይ ፋኖ ለጉልበቱ ሳያዝን ለሀብቱ ሳይሳሳ ግባት አቅርቦቱን ራት ቁርስ ምሳ ተተኳይ ሲያልቅብን ጥይት እየሞላ ግንባር የሚዋደቅ እየያዘ ዱላ አብሮ ከፋኖ ጎን ስለተሰለፉ ለድሉ መሳካት ህዝብ ላይ ነው ቁልፉ። መውዜሩን ወልውሎ ሸክፎ እንደናጼ በሚያማልል ዜማ የድምጽ ቅላጼ እየተጎማለለ በሚያስፈራ ግርማ ቅኔ እየተቀኘ በስርቅርቅ ዜማ ታያት ቅድማያቱ በወረሰው ወኔ ሲዋጋ ያየሁት ጀግና በዘመኔ አሻፈረኝ ብሎ ፎክሮ እያቀራራ ሞትን የሚፋለም ፊት ለፊት ሳይፈራ ህዝብ ነው ታጋዩ ልባም ውስጠ ወይራ ጊዜ ባገነነው ሲጨቆን ሲነካ ክላሹን ተማምኖ የገባ ከጫካ ሞቱን የመረጠ ነፃነት ሲጠማ ፍርድ ሲገመደል ልቦናው የደማ በድንጋይ አብርሮ መትረይስ የቀማ ዙ በክላሽ ማርኮ ምሽግ የሚያፈርሰው ሰው ነው ሲሉት መንፈስ ነው ሲሉት ሰው ነፍጠኛው አማራ ወንድ አባቱ ልጅ ሲተኩስ ማናይቶት ሲያስጓጉረው እንጂ አይደለም ሲፋለም አርፍዶ ሲፋለም የሚያመሽ ጀግና ይበገሬ ለጠላት የማይሸሽ የጠላትን መንጋ የሚያንቀጠቅጠው ህዝብ ነው ታጋዩ ሰይፍ ይዞ የወጣው በደል ግፍ ስቃዩ ሲብስ እየቀደም እንደ ጅረት ሲፈስ የንጹህ ዜጎች ደም ቆላ ደጋ ሳይል ከተማና ገጠር በየሸንተረሩ ሲረግፍ የሰው ዘር የሰው ልጅ እንደ በግ ሲታረድ በቢላ አማራነ ተብሎ ሲገደል በጅምላ በጩቤ በገጀራ በቀስትና በጦር ታድኖ ሲረሸን ተለይቶ በዘር ለስራ እንደወጣ አውሬ በልቶ ሲቀር ሞት ለደገሱለት ቀሪ ህዝብ ጠበቃ ለመሆን የቆመ አጥቂውን ሊያጠቃ ሊያጸድቅ ወስኖ ፍትህን በክንዱ ዛሬ የሚዋደቅ ለነገ ትውልዱ ዝናሩን ከርግዶ ብረቱን ወልውሎ ህዝብን የተነሳው አሻፈረኝ ብሎ ሀብትና ንብረቱን ያላግባብ ሲቀማ ተፈናቃይ ሲሆን ከአባቱ ባድማ መንግስት ላይ በሚል ነፍሰ በላ ገዳይ አደጋ ላይ ሲወድቅ የህልውናው ጉዳይ እየተበደለ ችሎ መታገሱ እንደማይበጀው ሲያውቅ ፈጽሞ ለራሱ ግብሩ ተቀይሮ ግንባሩ የቀላ ደጉ ባላገር ነው የሆነው ግስላ ሐዘን ሲደራረብ ሲበዛበት ግፉ ልጆቹ እንደ ቅጠል በድንገት ሲረግፉ ወግ ባህሉን አጥቶ በየቀኑ መንፈር የህፃናት መቀዘፍ የእህቶች መደፈር የሰው ልጅ አስከሬን በየቦታው መውደቅ የነፍሰ ጡሮች ሆድ በቢላ መሰንጠቅ እያንገሸገሸው በስቶበት ስቃዩ የእያንዳንዱን ሰው ልብ ገብታችሁ ብታዩ መችኛ ሆንና ህዝብ ነው ታጋዩ በሰሜን በደቡብ በምዕራብ በምስራቅ ለይቶ ሲበላን መንግስት ያልነው ጭራቅ የአማራን ዘር ፍጅት ለማስቆም አስበን ከየገባንበት ጓዳ ተሰባስበን እንዲህ ለጦርነት የወጣ ነው ዛሬ መንግስት አሳዶን ነው አድኖን እንዳውሬ እንጂ መንግስት ያልነው በግመሳዩ ተኩላ ያን ቃሉን ባያጥፍ እምነቱን ባይበላ መብቱ ባይነካ ሰው በሰው ቢከበር ሳቅቷተውማ በእኛ ያምራል ነበር ግን ሲሉን ለአማራ መብት አንሰጥም የቀመሰው ቆት ነው ነገሩ እንደማይጥም ፍትህ የተጠማ ነፃነት የሻተ በቃ ትንኩይ ብሎ ግንባር የተመመ ልቡ የሸፈተ በወንበዴው ስርዓት በእጅጉ ተማሮ ግንባር የዘመተው ራሱን ሰውሮ አልገዛም ያለ በማንም ሾተ ላይ ህዝብ ነው ታጋዩ ከታጠቀው በላይ እሺ አመሰግናለሁ